ማን ጥሎት ሄዶ ነው በእናታችሁ? ዞር በሉ በእናትሽ አታኩርፊኝ እንዴ ቆይ ለምንድን ነው ቶሎ ማጥፋት ያወቅሽ ስራ እኮ በጣም ቢዚ ሆኜ ድሮ ስራ ቢዚ ስትሆን ትመጣ ነበር ወይ ትደፍላ ለምን እንደዚህ ያናረክ ግዴለሽም እኔ ጋር ከተማ እንሂድ እዛ ሀብታም አረግሽ እዛ ምን አለ ምን ነካሽ እዚህ ምን አለ ደዩስቲ ምንም ነገር የለም እኮ እዛ ግዴለሽም እዛ ኑሮ ቀላል አይደለም ቆይ አንተ እዛ መኖር አቆመ ለምን እዚህ ወጥቶ እንደ ላይ አናኖር እዛ ግዴለሽም በኔ ሆነብሽ እዛ ኑሮ በጣም ቀላል ነው እናትሽ ምን ይሆናሉ እዛ እኮ ከተማ ነው ኑሮ ቀላል ነው ሰራ አድርገን ገንዘብ ይዘን መተን እንጠይቃቸዋለን እንዴ አራቀስ ወይ ትወድቂያለሽ ሰሚ በቃ መጣው እሺ እዚህ ጠብቂ እንዴ እዚህ ብቻዬን እያስመሰኝ ትሄደው አይደለም እዚህ ቤት በቀናሽ የሚከራይ ያለ ብሎኝ እሱ ነው ይችላልሽ ማለት ነው አዎ መጣው ጠብቂ እንደፈለግን የምንሆንበት እኔና እሱ እሺ ቶሎ ተመለስ ምን ሆነሽ ነው ግልገል የሞተች ለግልገል ነው እንደዚህ የምትጮው ያቺኛው አርግዛልሽ የለ እንዴ እንደው ምን አይነት እብድ ነሽ እሜ ደግሞ ነይ አሁን ወደ ቤት ግቢ እሺ በቃ ቆይ እሺ ይዣት ነይ ነው የምልሽ አንቺ ፉሶ ትንሽና ልብስ አጣጥቢ እንጂ ጭራሽ ለነፍሴ ብዬ ማስጠንቀቅ ተኝተው መቀለያው ማለት ነው ምን ትመስላለች ትንሽ አትበይ ነይ በይ ታየ ነንኪ እሱ ምን እየሰራሽ ነው አንቺ ልጅ እማዬን ቢያለችኝ ብስኩት አልበላም አለች አይ የልጅ ነገር ከመቼ ጀምሮ ነው ግልገል ብስኩት የምትበላው ሳር ነው እንጂ አሁን ከሳርና ከብስኩት የትኛው ይጣፍጣል ይሄንን ብትቀምሰው ኖሮ እኮ ተወደው ነበር እምቢ አለች በይስ ነይ በይ ምሳሽን ቢ እመጣለሁ እምቢ አልሽ
ደግሞ ስትራምጂ የራስሽ ጉዳይ። እኔ ጄምስን እንበላለሁ። ብስኩት ስጠኝ። 12 ብር ሰጣለሁ። አምጪ አልኩሽ 12 ብር ነው። አንቺ ከዚህ በፊት ካልከለከልሽኝም ለምን ነው አታምነኝ? እኔ 4 ብር ብቻ አይደል ያለብኝ? ሁሌ ከፍላ አይደል እንዴ? አንቺ አይደብርሽም እንዴ? በየቀኑ አይደል እንዴ የከርሽኝ የምትሄጂው? ምን ከዳለው? አመጣሽ አምጪ ካለዚያ እንትን በይ። ምንድን ነው 10 ጊዜ 2 ብር ነው የጎደለኝ። በቃ አሁን ስመለስ እሰጣለሁ። ሁሉ ጊዜ ነው እንደ አንቺ በየቀኑ እንትን አንቺ እንደዚህ አይነት ቀልድ ላንተ አልተፈቀደም አላልኩም? ተነስ። እሺ ስቄያለሁ። ተነስ ተነስ። አንተ አትችልም። እንደዚህ አይነት ቀልድ መቀለድ አትችልም። ተነስ። አልወድም። ታውቀኛለህ። ጸጥ እላለሁ። ተነስ። ስስቅ ደስ ይላል አይደል? በቃ አልቆጣም። ተነስ። ወዲዬ እንዴት አደርሽ? እንዴት አደርክ? ተባረክ። ማን ጥሎት ሄዶ ነው? የኔ ልጅ ማን ነው? እሺ ዞር በሉ። በእናትሽ አታኩርፊኝ። እንዴ ቆይ ለምንድን ነው ቶሎ ማትመጣ? ያወቅሽ ስራ እኮ በጣም ቢዚ ሆኜ። ድሮ ስራ ቢዚ ስትሆን ትመጣ ነበር ወይ ትደውላለህ? ለምን እንደዚህ አናረግም? ግድ የለሽም እኔ ጋር ከተማ እንሂድ። እዛ ሀብታም አደረግሽ። እዛ ምን አለ? ምን ነካሽ? እዚህ ምን አለ? ይሄ ውስጥ ምንም ነገር የለም እኮ። እዛ እንሂድ። ግድ የለሽም እዛ ኑሮ ቀላል አይደለም።
ቆይ አንተ እዛ መኖር አቆመ ለምን እዚህ ወጥቶ እንደላነኖር ሳግዴለሽም በኔ ሆነብሽ እዛ ኑሮ በጣም ቀላል ነው እናትሽ ምን ይሆናሉ ሰኩ ከተማ ነው ኑሮ ቀላል ነው ሰራ አድርገን ገንዘብ ይዘን መተን እንጠይቃቸዋለን እንዴ አራቀስ ወይ ትወድቂያለሽ ሰሚ በቃ መጣው እሺ እዚህ ጠብቂ እንዴ እዚህ ብቻዬን ያስነሳኝ ትሄደው አይደለም እዚህ ቤት በቀናሽ የሚከራይ ያለ ብሎኝ እሱ ነው ይችመጣልሽ ማለት ነው አዎ መጣው ጠብቂ እንደፈለግን የምንሆንበት እኔና እሱ እሺ ቶሎ ተመለስ ምን ሆነሽ ነው ግልገል የሞተች ለግልገል ነው እንደዚህ የምትጮው ያቺኛው አርግዛልሽ የለ እንዴ እንደው ምን አይነት እብድ ነሽ እሜ ደግሞ ነይ አሁን ወደ ቤት ግቢ እሺ በቃ ቆይ እሺ ይዣት ነይ ነው የምልሽ አንቺ ፉሱ ትንሽና ልብስ አጣጥቢ እንጂ ጭራሽ ለነፍሴ ብዬ ማስጠጋት ተኝተው መቀለያው ማለት እንዴ ምን ትመስላለች ትንሽ አትበይ ነይ ቢ ታየ ነንኪ ምን እየሰራሽ ነው አንቺ ልጅ እማዬን ቢያለችኝ ብስኩት አልበላም አለች አይ የልጅ ነገር ከመቼ ጀምሮ ነው ግልገል ብስኩት የምትበላው ሳር ነው እንጂ አሁን ከሳርና ከብስኩት የትኛው ይጣፍጣል ይሄንን ብትቀምሰው ኖሮ እኮ ተወደው ነበር እምቢ አለች በይስ ነይ በይ ምሳሽን ቢ እመጣለሁ እምቢ አልሽ ደግሞ ስትራምጂ የራስሽ ጉዳይ እኔ ጄምስን እበላለሁ
ብስኩት ስጠኝ። 12 ብር አንቺ ሰጣለሁ። አምጪ አልኩሽ 12 ብር ነው። አንቺ ከዚህ በፊት ካልከለከልሽኝም ለምን ነው ማታምነኝ? እኔ 4 ብር ብቻ አይደል ያለብኝ? ሁሌ ከፍላ አይደል እንዴ? አንቺ አይደብርሽም እንዴ? በየቀኑ አይደል እንዴ የከርሽኝ የምትሄጂው? ምን ከዳለው? አመጣሽ አምጪ ካለዚያ እንትን በይ። ምንድን ነው 10 ጊዜ? 2 ብር ነው የጎደለኝ። በቃ አሁን ስመለስ እሰጣለሁ። ሁሉ ጊዜ ነው እንደ አንቺ በየቀኑ እንትን አንቺ እንደዚህ አይነት ቀልድ ላንተ አልተፈቀደም አላልኩም? ተነስ። እሺ ስቄያለሁ። ተነስ ተነስ። አንተ አትችልም። እንደዚህ አይነት ቀልድ መቀለድ አትችልም። ተነስ። አልወድም። ታውቀኛለህ። ጸጥ እላለሁ። ተነስ። ስስቅ ደስ ይላል አይደል? በቃ አልቆጣም። ተነስ። ወዲዬ እንዴት አደርሽ? እንዴት አደርክ? ተባረክ።